መተተኛይቱ በሕይወት እንድትኖር አትፍቀድላት ይላል የእግዚአብሔር ቃል ዘጸአት ምዕራፍ 22 ቁጥር 8 ላይ በረከትን ከሚያሳጡ መናፍስቶች አንዱ የመተት የመንፈስ አሰራር መተት የተደረገባቸው ሰዎች የተለያዩ ምልክቶችን በሕይወታቸው ላይ በተደጋጋሚ ጊዜ ያሳያሉ የመጀመሪያው መተት የተደረገበት ሰው አንደኛ መተት የተሰራባቸው ሰዎች ያለ ምክንያት መታመም ነው በሕይወታቸው ላይ የሚያጋጥማቸው ሐኪም ቤት ይሄዳሉ ሐኪም ቤት ሲሄዱ ምንም አይነት ህመም እንደሌለባቸው ጤነኛ እንደሆኑ ነው የሚነገራቸው ግን ወደ ቤት ሲመለሱ ህመምተኞች ናቸው የሚሆኑት ሌላ ሐኪም ቤትም ቀይረው ይሄዳሉ እዛም ሲሄዱ ጤነኛ እንደሆኑ ነው የሚነገራቸው ቤት ሲመለሱ ግን በጣም በብዙ ህመም ውስጥ የሚሰቃዩ ሰዎች ናቸው የመተት መንፈስ ከሚያደርጉ ነገሮች አንዱ ምንድነው በእክምና ገንዘባቸውን መጨረስ ነው የሚፈልገው ብዙ ሰዎች በእክምና ገንዘባቸውን እየጨረሱ ነው ያሉት ምን እንደሆነ አያውቁም ግን በላያቸው ላይ ከተሰራባቸው ከመተት መንፈስ የተነሳ በእክምና ገንዘባቸውን ብራቸውን እየጨረሱ ብዙ የሚባክኑ ሰዎች አሉ እንዲህ አይነት ሰዎች ካላችሁ እግዚአብሔር ከዚህ እስራት ነፃ እንዲያወጣችሁ እጸልይላችኋለሁ ገንዘባችሁ በእክምና አያልቅም ሁለተኛ የመተት መናፍስት አታክ ያደረጋቸው ሰዎች የቱንም ያህል ስራ ቢሰራ የቱንም ያህል ቢሮጥ የሚያገኘው ገንዘብ አይበረክትለትም በፍጹም እጁ ላይ የሚገባው ገንዘብ በሙሉ ይበተናል 10 ሺህ ብር አገኘ ይበተናል 50 ሺህ ብር አገኘ ይበተናል 100 ሺህ ብር እጁ ላይ ገባ ይበተናል በጣም የሚገርመው ነገር ያ ብር ጓደኛው እጅ ላይ ቢገባ 3 ወር 4 ወር 6 ወር የሚቆይ ገንዘብ ይሄ የመተት መንፈስ የተሰራበት ሰው ጋር ግን ብሩ ሲቀመጥ አንድ ሳምንት እንኳን እጁ ላይ ቆይ እጁ ላይ ያለውን ገንዘብ በሙሉ አመድ ነው የሚያደርገው ገንዘብ ማይበረከትላችሁ ሰዎች የሆነ ገንዘብ ወደ ህይወታችሁ እየመጣ እናንተ እጅ ላይ ግን መቀመጥ የማይችል ማይበረክት ደሞዝ ትቀበላላችሁ አይበረክትም የሆነ ገንዘብ ታገኛላችሁ አይበረክትም እጃችሁ ላይ የሚገባው ነገር ሁሉ እንዳይበረክት የሚያደርገው ይሄ የመተት የመንፈስ አሰራር ዛሬ እንዲህ አይነት ሰዎች እዚህ ጉባኤ ውስጥ ካላችሁ ከዚህ እስራት ጌታ ኢየሱስ ነፃ እንዲያወጣችሁ እጸልይላችኋለሁ ከዚህ በኋላ ገንዘባችሁ መበርከት ይጀምራል በሶስተኛ ደረጃ ደግሞ ያለ ምክንያት ያለ ምንም ሪዝን ሰዎች ይጠላል ቤተሰብ ይጠላዋል ጓደኞቹ ይጠሉታል ስራ ቦታ ስትሄድ የሥራ ባልደረቦቿ ይጠሏታል በምትሄድበት ቦታ ሁሉ በሰው እንድትጠሉ ነው የሚያደርጋችሁ ይሄ የመተት መንፈስ አሰራር በሰው እንድትጠሉ መልካም ነገር አድርጋችሁ መልሶ ሰው ይጠላዋል ብታበሉ ብታጠጡ ብትረዱ ብታግዙ ምንም ነገር ብታደርጉ የምትጠሉት እናንተ ናችሁ በጣም የሚገርማችሁ ነገር ይሄ መንፈስ አታክ ያደረገው ሰው በገባበት ቦታ ሁሉ እንዲጠላ ነው መንፈሱ የሚያደርገው እንዲጠላ ነው የሚያደርገው ይሄ የመንፈሱ አሰራር በሰዎች ፊት የምትጠሉ ሰዎች ካላችሁ ስራ ስትገቡ የምትጠሉ የሆነ ቦታ ትምህርት ቤት ውስጥ የምትጠሉ በምትገቡበት ቦታ ሁሉ በቤተሰብ በዘመድ በጓደኛ የምትጠሉ ሰዎች ካላችሁ እናንተን ይሄ የመተት መንፈስ አታክ አድርጓችኋል ማለት ነው ዛሬ ነፃ ትወጣላችሁ አራተኛው ይሄ የመንፈስ አሰራር የሚያደርገው ምንድነው ተነሳሽነት ማሳጣት ሰውየው ተነሳሽነት ማጣት በህይወቱ ላይ ይገጥማል ምንም ተነሳሽነት ያጣል ለምሳሌ ስራ አለው ተነሳሽነት የለውም ትምህርት ቤት ተማሪ ናት ለትምህርቷ ተነሳሽነት ታጣለች ለአገልግሎት ሊሆን ይችላል ለመንፈሳዊ ነገር ወደ እግዚአብሔር ቤት ለመሄድ ተነሳሽነት ማጣት በተለያየ አቅጣጫ ያ የመተት መንፈስ አታክ ያደረገው ሰው ተነሳሽነት ማጣት በህይወቱ ላይ አለ ኢቭን ቀኑን ሙሉ ተኝቶ ነው የሚውለው በቃ መስራት የሚችልበት ነገር እያለ ማድረግ የሚችልበት እያለ ቀጠሮ እያለው ፕሮግራም እያለው ስራ እያለው ቤት ውስጥ ተኝቶ እንዲውል
የሚያደርግ የመንፈስ አሰራር። ይሄ የመተት መንፈስ አሰራር ነው። ተነሳሽነት እንድታጡ የሚያደርግ ይሄ የመተት መንፈስ ካንቺ ላይ ካንተ ላይ እግዚአብሔር ይሄን መንፈስ ይሰብረዋል። በተለይ ለመንፈሳዊ ነገር ለእግዚአብሔር ነገር በቃ እጸልያለሁ ስትሉ ተነሳሽነት የሚያሳጣ ወደ እግዚአብሔር ቤት ሄዳለሁ ስትሉ የመጨረሻ ህመም የሚለቅባችሁ ተነሳሽነት የሚያሳጣችሁ ይሄ መንፈስ ከዚህ ሰዓት ጀምሮ ከህይወታችሁ ላይ እግዚአብሔር ይሰብረዋል። አምስተኛ የመተት መናፍስት አሰራር ውስጥ ያሉ ሰዎች አታክ የተደረጉ ሰዎች በዚህ መንፈስ የተጠቁ ሰዎች አምስተኛው ህይወታቸው ላይ የሚገጥማቸው ምንድነው? ምንም አይነት ነገር የሚሸጥ ነገር እጃቸው ላይ ያለ ለምሳሌ ቤት ለመሸጥ ሲፈልጉ ንብረት ለመሸጥ ፈልገው የመተት መንፈስ አታክ ያደረገው ሰው በምንም ታሪክ በምንም ታምር ከእጁ ያለው ነገር መውጣት አይችልም። በ1 ሚሊዮን ብር የገዛው ንብረት ከሆነ ሰዎች ይመጣሉ፣ ቤቱን ይወዱታል፣ መሬቱን ይወዱታል፣ ቦታውን ይወዱታል፣ ሰውየው ሊሸጠው የሚፈልገውን ነገር ይወዱታል። መጥቼ ገዛለው ይላሉ፣ ግን ተመልሶ አይመጡም፣ በዛው ሄዶ ይቀራል። ይሄ በንብረቱ ላይ በቤቱ ላይ ሊሸጥ በሚያስበው ነገር ላይ መተት ስለተሰራ ያ ነገር ከእጁ እንዲወጣ መንፈሱ አይፈልግም። ወይንም ከሸጠም መንፈሱ ምንድነው የሚያደርገው? በ2 ሚሊዮን ብር የገዛው ንብረት በ1 ሚሊዮን ብር ግማሹን ከስሮ ወይንም ደግሞ 500 ሺህ ብር ይሄንን ያክል ከስሮ እንዲሸጥ ከእጁ እንዲወጣ ያደርጋል እንጂ አትርፌ ሸጣለሁ ብሎ ካሰበ በፍጹም አትርፎ መሸጥ አይችልም፣ በገዛበትም ዋጋ መሸጥ አይችልም። ይሄ ጉዳይ ቤታችሁ ውስጥ ካለ እናንተ ህይወት ውስጥ ካለ የመተት መናፍስት እግዚአብሔር ከዚህ ህይወት ውስጥ በኢየሱስ ስም ነፃ ትወጣላችሁ። እንዲሸጥ የምትፈልጉት ነገር መሸጥ የምትፈልጉት ነገር ከዚህ በኋላ ከእጃችሁ ወጥቶ አትርፋችሁ መሸጥ ትጀምራላችሁ። እግዚአብሔር ከመተት መናፍስት ነፃ ያወጣችሁ። አሜን። ስድስተኛው የመተት መንፈስ አታክ ያደረጋቸው ሰዎች ከፍተኛ የቋንቋ መደበላለቅ በቤታቸው ላይ አለ። ባለትዳሮች ከሆኑ እርስ በርስ እንዳይስማሙ፣ ልጆች ከእናቶቻቸው ከአባቶቻቸው ጋር እንዳይስማሙ፣ ስራ ቦታም ቢገቡ ከፍተኛ የሆነ የቋንቋ መደበላለቅ። በተለይ የቋንቋ መደበላለቅ ካለባችሁ በምትሄዱበት ቦታ ሁሉ ምንድነው በህይወታችሁ ላይ የሚሆነው? እንዳትስማሙ ያደርጋል። ባለትዳሮች ከሆኑ እርስ በርስ እንዳይስማሙ፣ ጓደኛሞች ከሆነ እርስ በርስ እንዳይስማሙ፣ የሥራ ባልደረባ ከሆኑ እርስ በርሳቸው እንዳይስማሙ ከፍተኛ የቋንቋ መደበላለቅ በቤታችሁ ካለ ይሄ የመተት የመናፍስት አሰራር ቤታችሁን፣ ልጆቻችሁን፣ ትዳራችሁን፣ ቤተሰቦቻችሁን 6 ቤተሰብ ካለ 6ቱንም እንዳይስማሙ የሚከለክል ቋንቋ የሚደበላለቅ እርስ በርስ ዘመድ ከዘመድ ጋር፣ ቤተሰብ ከቤተሰብ ጋር፣ ጓደኛ ከጓደኛ ጋር ቋንቋ የሚደበላለቅ መንፈስ የመተት አሰራር ነው። በኢየሱስ ስም ከዚህ ሰዓት ጀምሮ ከዚህ እስራት እግዚአብሔር ነፃ ያወጣቸዋል። አሜን። ሰባተኛ በዚህ በመተት አሰራር ውስጥ ያሉ ሰዎች አታክ የተደረጉ ሰዎች አገር ለአገር የሚያንከራትት መንፈስ ነው። አንድ ቦታ አያስቀምጣቸው፣ አንድ ስራ ቦታ አያስቀምጣቸው። ምንም አይነት ስራ ውስጥ ቢሆኑ ያንን ስራ ለቀው ሌላ ስራ ይጀምራሉ። እሱን ስራ ከጀመሩ በኋላ እዛም አይሳካላቸው ሌላ ስራ ይጀምራሉ። በህይወታቸው 6 7 8 ስራ እየሰሩ አይሳካላቸው። አገር ውስጥም አንድ ቦታ አስቀምጣቸው። ዛሬ እዚህ ሀገር ከተቀመጡ 1 ወር ከተቀመጡ በኋላ ከ1 ወር በኋላ ሌላ ሀገር ይወስዳቸው። ይሄ አገር ለአገር የሚያንከራትት መንፈስ ነው። እንዲህ አይነት ቤተሰባችሁ ውስጥ እንዲህ አይነት ሰው ካለ እናንተም በዚህ መንፈስ ውስጥ አታክ የተደረጋችሁ ሰዎች ካላችሁ አገር ለአገር እንድትንከራተቱ ለስራ ቢሆን ጥሩ ነው። በሚሄዱበት አገር ሁሉ ግን አይሳካላችሁ። በዚህ መንፈስ ውስጥ የተያዛችሁ ሰዎች በኢየሱስ ስም ከዚህ ከመተት አሰራር አገር ለአገር ከሚያንከራትት ከአንድ ቦታ ወደ አንድ ቦታ ከሚያንከራትት መንፈስ ህይወታችሁ ነፃ እንዲወጣ በኢየሱስ ስም ነው ጸልያለሁ።
አሜን። ስምንተኛ ይሄ በጣም ወሳኝ ነው፣ በጣም እንድትሰሙ ይፈልጋል። ስምንተኛ የመተት መናፍስት አሰራር ከሚያደርጉት ነገሮች አንዱ በኔም ህይወት ውስጥ በብዙ አገልጋዮች ህይወት ውስጥ በብዙ ክርስቲያኖች ህይወት ውስጥ ከሚያደርገው ነገር አንዱ ምንድነው? በጸሎት ሰዓት ሐሳብ መስረቅ። የሰውን አይምሮ ሐሳብ ይሰርቃል። ልክ ልትጸልዩ ስትነሱ ቤት ውስጥ ቀን ላይ የተደወለላችሁን ስልክ የጸሎት ሰዓታችሁ ላይ ያስታውሳችኋል። ለዚህ ሰው ስልኩን መልሰህለታል ወይ ደውለህለታል ወይ ይላል። ቅድም ያላሰብከው ሰውዬ ልክ የጸሎት ሰዓት ላይ ያሳስባል። መንፈሱ ምን እያደረገ ነው መሰለ? አንተ እንዳትጸልይ ስለሚፈልግ ከጸሎት አንተን አስነስቶ ሐሳብን ሰርቆ ልክ ስልክ ለዛ ሰው ወይ ለምሳሌ ስትደውልለት ስልክ ካወራው በኋላ መልሰ መንበርከክ አትችልም፣ መጸለይ አትችልም። ምክንያቱም የጸሎት ፍላጎት በነበረ ሰዓት ላይ ነው መጸለይ የምትችለው። ብዙ ሰዎች በእግዚአብሔር ቤት ውስጥ በጸሎት ሰዓት ውስጥ አንዳንድ ሰዎች ሲመሰክሩልኝ ይህንን ትምህርት በቸርች ሳስተምር በኔም ህይወት ላይ ገጥሞኛል። ሲመሰክሩ ምንድነው ልክ ተንበርክኬ እየጸለይኩኝ እያለ የሆነ ሐሳብ አይምሮዬ ላይ ይመጣል። ወይ በሩን አልዘጋሽም ይልሻል፣ ግቢውን አልዘጋህም ይላል። ይህ ምንድነው? ሐሳብ እየላከባችሁ ያለው ማን ነው ካላችሁ የመተት መናፍስት ነው። አንድ ሰው እንደውም ሲመሰክርልኝ ብዙ ጊዜ ከጸሎት ተነስቼ ቁጭ ብዬ አይምሮ ያሰበ ለረጅም ሰዓት አስቤ ሳልጸልይ ከጸሎት ውስጥ አስወጥቶኝ ያንን ጉዳይ አስቤ ረጅም ሰዓት ፈጅቶብኝ የተኛውበት ሰዓት አለ። ይሄ ስፒሪት ነው፣ መንፈስ ነው፣ የመተት መንፈስ ነው። ምን የሚያደርግ ሐሳባችሁን የሚሰጥ ኢቭን ቸርች ውስጥ ተቀምጣችሁ የምታመልኩበት ቦታ በምንም አይነት ሃይማኖት ውስጥ ያላችሁ ሰዎች የሆነ ቦታ ቁጭ ብላችሁ ቸርች ውስጥ ገብታችሁ የጸሎት ቦታ ውስጥ ገብታችሁ ሐሳባችሁን ይሰርቅባችኋል። ስጋችሁ እዛ ቦታ ነው፣ ቸርች ውስጥ ነው ያለው፣ በእግዚአብሔር ቤት ውስጥ ነው ያለው፣ ቤተክርስቲያን ውስጥ ነው። አይምሮአችሁን ግን ሌላ ቦታ ይወስዱታል። ይሄን እያደረገ ያለው ማን ነው ካላችሁ የመተት መናፍስት አሰራር። እግዚአብሔር ከዚህ ደቂቃ ጀምሮ ሐሳባችሁን የሚሰርቅ የጸሎት ሰዓት ላይ፣ የአምልኮ ሰዓት ላይ፣ የቃል ሰዓት ላይ ሐሳባችሁን የሚሰርቅ የሚያደርገው ይሄ የመተት መንፈስ ከህይወታችሁ ላይ ለዘላለም የተነቀለ ይሁን። ሐዋርያው ጳውሎስ ሐሳቡን አልስተውም እንዳለ ከዚህ በኋላ ልክ የጸሎት ሰዓት ላይ የሆነ ሐሳብ ሲመጣላችሁ ከመንፈሳዊ ነገር ውጭ፣ ከጸሎት ውጭ፣ ከእግዚአብሔር ቃል ውጭ የሆነ ሐሳብ አይምሮአችሁ ላይ ከመጣ ያንን የላከው መተት ነው። ስለዚህ ሐሳቡን አልስተም ብላችሁ ጸሎታችሁን መቀጠል ያለባችሁ። በዚህ ነገር ውስጥ ለረጅም ዓመታት ለረጅም ጊዜ የተጠቃችሁ ሰዎች ካላችሁ ዛሬ በኢየሱስም ነፃ ውጡ። አይምሮአችሁን የሚሰርቅ መንፈስ የተመታ ይሁን። አሜን። ዘጠነኛ ይሄ የመተት የመናፍስት አሰራር ከሚያደርጋቸው ነገሮች አንዱ ምንድነው? እርግጠኛ ነኝ ይሄንን መልእክት ስነግራችሁ አንዱ እኔን እንደምትሉ ይሄንን የምትከታተሉ ሰዎች እርግጠኛ ነኝ። በዚህ መንፈስ የተጠቁ ሰዎች ዘጠነኛ የሚያደርጋቸው ምንድነው? መንገድ ላይ ይሄዱ የሆነ ቦታም ተቀምጦ ካፌም ቁጭ ብለው የትም ቦታ ላይ ተቀምጦ በአይምሮአቸው በልባቸው ራቁት የሆነ ሰው ራቁት የሆነች ሴት በጣም ሴክሹዋል የሆኑ ነገሮች ቁጭ ብለው ያስባሉ፣ ድሪም ያደርጋሉ፣ ያሰላስላሉ። እኔ ከዚህ በፊት አንድ የጸለይኩለት ሰው ከዚህ ስራ ተፈቶ ለብዙ ዓመታት በሚቀመጥበት ቦታ ሁሉ ከሴቶች ጋር ግንኙነት ሲያደርግ ነው የሚያየው። በህልም አይደለም፣ በራእይም አይደለም። ቁጭ ብሎ አይኑን ከፍቶ ቁጭ ብሎ ያ ነገር አይምሮ ላይ ይመላለሳል። ሳይተኛ ያንን ነገር ያሰላስላል። መንገድ ላይ የሄደ ሁሉ የሚያሰላስለው ድሪም የሚያደርገው በኢማጂኔሽን የሚያደርገው ምንድነው? ከሴቶች ጋር ግንኙነት ሲያደርግ
ለብዙ ተከታታይ ጊዜ ዝም ብሎ ሳትፈልጉት ማሰብ በሌለባችሁ ሰዓት ላይ እንዲህ አይነት ነገር የሚያሳስባችሁ ሰዎች ካላችሁ እግዚአብሔር ምስክሬ ነው፣ ይሄ የመተት መንፈስ አሰራር ነው። ዛሬ ይሄ ቀንበር ይሄ መንፈስ ከህይወታችሁ ላይ እግዚአብሔር ዛሬ ይነቅለዋል። ቁጭ ብላችሁ በተቀመጣችሁበት ቦታ በሉ ይሄንን የምታስቡ ስለ ሴክስ የምታስቡ ስለ ግብረ ስጋ ግንኙነት የምታስቡ ምንም በሌለበት ቦታ ስራ ቦታ ተቀምጣችሁ ቢሮ ተቀምጣችሁ ካፌ ተቀምጣችሁ መንገድ ላይ እየሄዳችሁ ታክሲ ውስጥ ተቀምጣችሁ እንዲህ አይነት ነገር የሚመላለስባችሁ ሰዎች ይሄ የመተት የመናፍስት አሰራር ነው። እግዚአብሔር ከልባችሁና ከአይምሮአችሁ ላይ ከዚህ ደቂቃ ጀምሮ ይሄንን ነገር ማሰብ እንዳትችሉ ከህይወታችሁ ከአይምሮአችሁ ላይ ለዘላለም የተነቀለ ነው። አሜን። 10ኛ መተት የተሰራባቸው ሰዎች ቤታቸው ውስጥ በተደጋጋሚ ጊዜ ቤት ውስጥ አይጥ ያያሉ። ቤቱ የአይጥ መንጋ ነው የሚመስለው። በቃ ሶፋ ላይ ኪችን በየቦታው አይጥ በብዛት እዛ ቤት ውስጥ የአይጥ መንጋ ገባ እስኪባል ድረስ አይጥ ቤት ውስጥ ይንቀሳቀሳል። በህልማቸው የሚያዩት ነገር አይጥ ነው። የሚገርማችሁ ነገር በመተት የተላከ አይጥ እንደሆነ የምታውቁት ወጥመድ ብታዘጋጁለት ወጥመዱ አይጡን አይገለው። መርዝ ብትሰጡት ላይጡ አይጡ መርዙን በልቶ አይሞትም። እንዲህ አይነት ነገር በቤታችሁ ያለባችሁ ሰዎች አይጥ ከገባ በቤታችሁ በተደጋጋሚ ጊዜ ዛሬም ነገም በሚቀጥሉ ቀናቶች ሁሉ ቤታችሁ ውስጥ አይጥ ግቢያችሁ ውስጥ አይጥ በብዛት ካያችሁ መተት እናንተ ቤት ገብቷል ማለት ነው። ያ ደግሞ ምንድነው የሚያደርገው? ገንዘባችሁን አመር ለማድረግ ንብረታችሁን የምትገዙት ዘይት የምትገዙት ጤፍ ቤት ውስጥ አይበረክትም። ቼክ አድርጉ እስቲ። አይጥ በቤታችሁ በብዛት ሁሉ የምታዩ ከሆነ የምትጨነቁ ሰዎች ካላችሁ መተት ነው የተላከው ቤታችሁ። የምትገዙት ንብረት የምትገዙት ዕቃ የምትገዙት አስቤዛ አይቆይም። የሆነ የሚጠጣው አካል ያለ የሚበላው አካል ያለ እስኪመስላችሁ ድረስ እንዲህ ነገር በህይወታችሁ ላይ አለ። ይሄ እናንተ ቤት ውስጥ ካለ በሚገርም ሁኔታ መተት እናንተ ቤት ውስጥ ገብቷል ማለት ነው። ዛሬ በኢየሱስ ነጻ ትወጣላችሁ። እነዚህ 10 ነገር ውስጥ እኔ አንደኛው ሁለተኛው ሶስተኛው እኔ ካስተማርከው 3ቱ እኔ ጋር አለ፣ 4ቱ እኔ ጋር አለ፣ 6ቱ እኔ ጋር አለ፣ 10ሩም እኔ ጋር አለ የምትሉ ሰዎች ካላችሁ ከስር በተቀመጠው በዋትስአፕ ስልክ ቁጥር ልዩ የጸሎት እገዛ የምትፈልጉ ሰዎች በምንም አይነት ሃይማኖት ውስጥ ያላችሁ ሰዎች በጸሎት ልረዳችሁ ላግዛችሁ ፈልጋለሁ። ከዚህ ከመተት መንፈስ እናንተም ቤተሰቦቻችሁ ነጻ ትወጣላችሁ። አሜን።